ሰላም ሰላም ወገኖቼ ሆይ በሮሜ መልእክት ውስጥ ምዕራፍ 8 ከቁጥር 31 እስከ 34 ያለውን ክፍል መሰረት በማድረግ አንዳንድ ነጥቦችን እንመለከታለን። እግዚአብሔር ይፈቅድና ብንኖር በሶስት ወይ በአራት ክፍሎች አንድን ሐሳብ የተመለከተ ርዕሰ ጉዳይ እናያለን። አሁን የመጀመሪያውን ክፍል እንመለከታለን። ርዕሰ ጉዳዩ እንዲህ ይላል፣ እንግዲህ ስለዚህ ነገር ምን እንላለን? እንግዲህ ስለዚህ ነገር ምን እንላለን? ይህን ጥያቄ የጠየቀው ጳውሎስ ሲሆን ለዚህ ጥያቄም ምላሽን ራሱ ሲሰጥ ደግሞ እንመለከታለን። በእነዚህ ቁጥሮች ውስጥ ከ31ኛው ቁጥር እስከ 34ኛው ባሉት ቁጥሮች ውስጥ እንግዲህ ስለዚህ ነገር ምን እንላለን ብሎ በጠየቀበት መጠይቅ ውስጥ ያነሳቸው ነጥቦች፣ የመጀመሪያው እግዚአብሔር ከኛ ጋር ስለሆነ የሚቃወመን የለም። እግዚአብሔር ከኛ ጋር ስለሆነ ሊቃወመን የሚችል የለም። ስለዚህ ነገር ምን እንላለን ብሎ ሲጠይቅ እንመለከታለን። ሁለተኛው እግዚአብሔር ለአንድ ልጁ ሳይራራ ስለኛ አሳልፎ ከሰጠው ከልጁ ጋር ሁሉን ነገር እንዴት አይሰጠን የሚለውን ጥያቄ ከጠየቀ በኋላ እንግዲህ ስለዚህ ነገር ምን እንላለን ይላል። ቁጥር 32 ላይ ነው እሱ የሚገኘው። በቁጥር 33 ላይ እግዚአብሔር መርጦ ስላጸደቀን ማንም ሊከሰን አይችልም የሚለውን በእርግጠኝነት ከተናገረ በኋላ እንግዲህ ስለዚህ ነገር ምን እንላለን ይላል። በቁጥር 34 ላይ ክርስቶስ ኢየሱስ ስለኛ እንደሞተ ከሙታን እንደተነሳ ደግሞም በአባቱ ቀኝ እንደተቀመጠ ስለኛም የሚማልድ መሆኑን ካነሳ በኋላ ስለዚህ የሚፈርድብን ማን ነው ወይም የሚፈርድብን የለም የሚለውን ጀስቲፊኬሽን ከሰጠ በኋላ እንግዲህ ስለዚህ ነገር ምን እንላለን ብሎ ይጠይቃል። አሁንም እንደዛው ነው። እኛ ስለዚህ ነገር ምን ልንቻለን ይሆን? እግዚአብሔር ከኛ ጋር ስለሆነ የሚቃወመን የለም። ስለዚህ ምን ልንል እንችላለን? እግዚአብሔር ለአንድ ልጁ ሳይራራ ስለኛ አሳልፎ ከሰጠው ከእርሱ ጋር ደግሞ ሁሉን እንዴት አይሰጠን? እንደሚሰጠን እርግጠኞች ነን። ስለዚህ ነገር እኛ ምን እንላለን? እግዚአብሔር መርጦ ያጸደቀን ሰዎች ስለሆነ ሊከሰን የሚችል የለም። ስለዚህ ምን እንላለን? ኢየሱስ ክርስቶስ ስለኛ